ሴት ልጅ ከመጀመሪያ ግንኙነት በኋላ ችላ እንድትል የሚያደርጉ ወሳኝ ባህሪያትን እንመልከት። የመጀመሪያው ነገር ከእርሷ ጋር ያለ ኮሚኒኬሽን እንዳይቋረጥ ብቻ አሰልቺ ወሬዎችን ማውራት የምትጀምር ከሆነ ነው። ብዙ ወንዶች የሚሸወዱባቸው ነገሮች እዚህ ጋር ነው። ማለትም ከሴቷ ጋር ጥሩ ይግባባሉ፣ ጥሩ ያወራሉ። በመሀል ግን ዝምታ ሲሰፍን ይጨንቃቸዋል፣ ወይም ደግሞ ጭንቀታማ አይነት ወንድ ይሆናሉ እና ያኔ የማይሆን ስህተት ይሰራሉ። ማለት ልክ እንደ ድሮ ጀንጀኝ ምንድነው የምትሰሪው ወይም ደግሞ ለቤተሰቦች ስንተኛ ልጅ ነሽ ምናምን የመሳሰሉ አስቂኝ ወሬዎችን ማውራት ይጀምራሉ ማለት ነው። እንዲህ አይነት ነገሮች ደግሞ ፈጽሞ መሆን የለባቸው። ምክንያቱም ከአንድ ሴት ጋር ኮሚኒኬሽን ስታደርግ ፍሎ መሆን አለበት፣ ወይም ደግሞ ቀጥተኛ የሆነ ተግባቦት ወይም ደግሞ ወሬ ነው መሆን ያለበት። እንዳልኩ በጣም አሰልቺ ጥያቄዎች ውስጥ ልትገባም አይገባም። ልክ አንዳንዴ ሴቷ አንተ እንዴት ልታደርግ የመጣችው ወይም ደግሞ ልትተዋወቀ የመጣችው ፍሎ በሚያደርግ ግንኙነት ውስጥ ነው እንጂ ለኢንተርቪው አይደለም። እና እንዲህ አሰልቺ ጥያቄዎችን በተደጋጋሚ የምጠይቃት ከሆነ ዝቅተኛ በራስ መተማመን እንዳለህ፣ እንዲሁም ደግሞ ትንሽ ዝምታ በመጣ ቁጥር የሚጨንቀህ አይነት ካራክተር እንዳለ ትረዳለች። ሙሉ ለሙሉ ተረቃሃለች ወይም ደግሞ ችላ ትላለች። ሁለተኛው ሀሳቦችን አንተ በራሱ ውድቅ በማድረግ ሲጀምር ነው። ብዙ ወንዶች የሚሰሩ ስህተት ልንገርህ፣ የሆነ የጅል ሀሳብ ልንገርሽማ ወይም ደግሞ አንድ የማይረባ ሀሳብ ልንገርሽ ብለው ይጀምራሉ። እንዲህ ነገሮች በጣም አስቀያሚ ናቸው። ሴት ልጅ ችላ እንድትልህ የሚያደርጉ ነገሮች ናቸው። ምክንያቱም አንተ በራስህ ሀሳብ ሳታምን ወይም ደግሞ የራስህ ሀሳብ ሳይገዛ ለሌላ ሰው የምታስተላልፍ ከሆነ ሀው ማለት ሊሆን አይችልም አይደለ? ያቺ ልጅ ትነቃለች ወይም ደግሞ ችላ ትላለች። ምክንያቱም እንዳልኩ አንተ እንኳን ያላመንክበትን ሀሳብ ወይም ደግሞ ይደመጥልኛል፣ ይሰማልኛል ብለህ የማታስበውን ሀሳብ ለሱ የምታቀርበው ከሆነ በጊዜ ውስጥ ግራ የገባው ነው ብላ ትተዋለች። ሶስተኛው ነገር ራስን የተገለጠ መጽሐፍ አድርገህ የምታቀርብ ከሆነ ነው። ሰውቃችሁ ገና ሳምንታት ነው ወይም ደግሞ ቀናት ሊሆን ይችላል። ነገር ግን እያንዳንዱ የህይወትህን ክፍል በቃ እንደ መጽሐፍ የምትዘረጋላት ከሆነ ወይም ደግሞ የምታቀርብላት ከሆነ በአጭር ጊዜ ውስጥ ትነቃለች፣ እንዲሁም ደግሞ ችላ ትላለች። ምክንያቱም ምንም አይነት ድብቅ ማንነት የለም። እንደዚህ ስለ ሁሉ ነገር ድብቅ ማለት ያለው ግን ሴት ልጅ በህይወት ውስጥ የምትቆየው በተወሰነ መንገድ ሚስጥረኛ ወይም ደግሞ ሚስጥራዊ መሆን ስትጀምር፣ ያለበዛ ራስን እንደተገለጠ መጽሐፍ ሙሉ ለሙሉ የምከፍት ከሆነ ማለት ነው። እያንዳንዱ የህይወትህን ወደፊት ልታደርግ ያሰብከውን የገንዘብ አቅምህን የመሳሰሉ ነገሮችን አደባባይ የምታሰጠው ከሆነ እመነኝ ያቺ ልጅ አጭር ጊዜ ነው በህይወት የምትቆየው፣ ሙሉ ለሙሉ ችላ ትልሃለች። አራተኛው ነገር ደስታህን በእርሷ ኪስ ውስጥ ማስቀመጥ ስትጀምር ነው። እርሷ ደስተኛ ስትሆን ደስተኛ ትሆናለህ፣ ወይም ደግሞ ስታወራ በጣም የፈካ ቀን ታሳልፋለህ። እሷ ስታኮርፈህ እና ዝም ስትል ደግሞ የሚጨንቅ አይነት ደስታ ሁሉ የሚርቅ አይነት ወንድ ከሆነ በአጭር ጊዜ ውስጥ ችላ ትልሃለች። ምክንያቱም ማናችንም ብንሆን ይሄ ሰው እኛ ላይ ጥገኛ እንዲሆን አንፈልግም። ማለት የራሱ ደስታ ወይም ደግሞ የራሱ ሀሳቦች እንዲኖሩት ነው የምንፈልገው። ስለዚህ እሷም ይሄኛውን ስሜት እንደሚሰማት እርግጠኛ ልትሆን ይገባል። ማለትም አንተ ሙሉ ለሙሉ ደስታህን በእርሷ ኪስ ውስጥ እንዳልኩ የምታስቀምጥ ከሆነ የሆነ የሸክም አይነት ስሜት ይሰማታል እና ደግሞ ግንኙነቱን እየመራች እንደሆነ ይሰማታል። አብዛኞቹ ሴቶች ደግሞ ወንድ ልጅ በግንኙነቱ ውስጥ ግንኙነቱ ሊድ እንዲያደርግ ወይም ደግሞ እንዲመራ ይፈልጋሉ እንዳልኩ። ነገር ግን አንተ ደስታ ሙሉ ለሙሉ እንዳልኩ በእርሷ ላይ ጥገኛ ማድረግ ሲጀምር ማለትም እሷ ስታወራ በጣም ደስተኛ ነህ፣ ሳታወራ ስትቀር የምትከፋ አይነት ከሆነ ልጅቷ አንተን እየተቆጣጠረች ወይም ደግሞ ማኒፑሌት እያደረገች እንደሆነ ታስባለች። ያ ደግሞ ምቾት ይነሳታል። ምክንያቱም ሴት ልጅ እንዳልኩ ግንኙነቱን መምራት አትፈልግም፣ መመራት ብቻ ነው። በመጨረሻ ማወቅ ያለብህ ወሳኝ እውነት ለእርሷ ብለህ አቋምህን የምትቀይር ከሆነ ነው። ማለትም የሆነ ነገር ልትላት ትፈልጋለህ ወይም ደግሞ የሆነ ነገር እንድታደርግ ትፈልግና ከዛ ሙዷ ሲቀየር ወይም ደግሞ ፊቷ ሲቀያየርብህ በቃ የሆነ አልመቸህ ሲልህ ነገሮችን ወዲያው ሀሳብህን ካንስል የምታደርገው ከሆነ ምንኛ ያቺ ልጅ ዛሬ ባይሆን ነገ ችላ ትላለች። ምክንያቱም የራስህ አቋምና የራስህ ሀሳብ የሌለ ሰው ነህ። ያው ሙሉ ደስታህን በእርሷ ላይ ጥገኛ እንዳደረግከው ቅድም ተነጋግረናል። አሁን ደግሞ ውሳኔዎችህን በአጠቃላይ እርሷ ላይ ጥገኛ እንዳደረግክም ሲገባት በተመሳሳይ መንገድ ነው። ምክንያቱም በልዩነት ውስጥ መኖር ስለሚቻል ማለት ነው። እንዳልኩ ግን አንተ በጣም ስለምትወዳት ወይም ደግሞ በጣም ስለምታፈቅራት አሊያም እርሷን ማጣት ስለምትፈራ ብቻ ሙሉ ለሙሉ ውሳኔዎችህን በእሷ ላይ ጥገኛ ማድረግ ስትጀምር በራስ መተማመን ምንም እንደሌለ እያረጋገጥክላት ነው እና በልዩነት ውስጥ መኖር እንደሚቻል ረሳል። ስለዚህ ያቺ ልጅ ደግሞ ያው የተሻለ ወይም ደግሞ ቻሌንጅ የሚያደርጋትን ወንድ መርጣ ትሄዳለች ማለት ነው። ስለዚህ እነዚህም ባህሪያት የምታሳያት ከሆነ ሴት ልጅ ሁሌም ችላ ትልሃለች።